ታውቃለህ በቬጋስ የተዘጋጀ ትልቅ ፓርቲ ነው It's a huge party. በጣም ትልቅ ፓርቲ ግን ምን ዋጋ አለው ሃከሮች አበላሹት Vegas is taken over for pretty much the entire week by hackers. I think cybersecurity is a little bit like, what we call in the US the Wild West. It's really a bunch of independent gunslingers. At the height of summer, tens of thousands of the world's top hackers have converged. በዝነኛው የቲክቶክ የዲስኩር መድረክ ላይ ፓብሎስ ቆሟል። የኮምፒውተር ሚስጥር እንዴት ሰብሮ እንደሚገባ እያስረዳ ነው። እርሱ ራሱ የኮምፒውተር መረብ ሰርሳሪ ነበር። በአዳራሹ የታደሙ ሰዎች ስልኮቻቸውን እንዲያወጡ አዘዘ። የግማሹን ታዳሚ ስልክ መክፈቻ የሚስጥር ቁጥርን ለራሳቸው መልሶ ነገራቸው። ሌሎች ተመልካቾች ደግሞ ክሬዲት ካርዳቸውን ይዘው ወደ መድረክ እንዲወጡ አደረገ። የባንክ ክሬዲት ካርድ የሚስጥር ቁጥራቸውን በዚያው መድረክ አጋልጦ ሰጣቸው። ሁሉም ተደናገጡ። እንበልና አለ ፓብሎስ እንበልና ያረፍኩበት ሆቴል ከጎን የተከራየው ሰው በቴሌቪዥን ምን እየተመለከተ እንደሆነ ልሰልለው ብፈልግ ያለን ይቀላል ነው። ጎረቤቴ በቴሌቪዥን የሚመለከተውን ቻናል ልቀይርበት እችላለሁ እዛው ክፍሌ እንዳለው ሲል ተናገረ። ተመልካቹ በዚህ ልጅ ድርጊት ተደነቀ። የ16 ዓመት ታዳጊ ድርጊቱን የሚፈጽመው እንዲሁ ለጀብዱ ነው። ሁሉም የመረጃ ምዝበራዎች ግን ለጀብዱ ብቻ ይፈጽሙ። በዓለማችን በቀን ከ2200 በላይ ሳይበር ጥቃቶች ይከሰታሉ። በየ39 ሰከንዱ አንድ የሳይበር ጥቃት ይፈጸማል። የሳይበር ወንጀል ኮምፒውተርና ኔትወርክን የሚያካትት የረቀቀ ወንጀል ነው። የሀገራት ሚስጥር፣ የተቋማት መረጃ በህጋዊ ወይም በሌላ መንገድ ሲጠለፍ ወይም ሲገለጥ በሳይበር ወንጀል ዙሪያ ብዙ የግላይነት ስጋቶችን ይፈጥራል። በዓለም አቀፍ ደረጃ መንግስታዊም ሆኑ መንግስታዊ ያልሆኑ ተቋማቶች በሳይበር ወንጀሎች የስለላ፣ የፋይናንስ ስርቆትና ሌሎች ድንበር ዘለል ወንጀሎችን ይፈጽማሉ። ዓለም አቀፍ ድንበሮችን የሚያቋርጡ የሳይበር ወንጀለኞች አንዳንድ ጊዜ የሳይበር ጦርነት ተብለው ይጠራሉ። ዋረን ባፌት የሳይበር ወንጀልን በሰው ልጆች ላይ እውነተኛ አደጋዎችን የሚፈጥር አንዳች መጥፎ ታምራዊ ክስተት ሲል ገልጾታል በአንድ ወቅት። Is a crime in most countries. However, there are folks who call themselves ethical hackers or white hat hackers, etc. የሚገርም ሁለት አይነት ሃከሮች አሉ። መልካምና መልካም ያልሆኑ። መልካም የሆኑት ለስራችን በጣም መቃናት አስተዋጽኦ ያደርጋሉ። መልካም ያልሆኑት ደግሞ ብዙ ነገሮችን ያበላሻሉ። Track 1 is on the left, track 2 is on the right, track 3 is down the hall. I'm here at one of the world's biggest hacking conferences in Las Vegas. እኔ እዚህ የተገኘሁት አደገኛ የመረጃ መንታፊዎችን ለመከላከል ነው። ላፕቶፑ እንደበራ ዋይፋዩ እንደተከፈተ ወዲያው እነሱ ስራቸውን ይጀምራሉ። I'm going to go and check it out. Bribe today is $15 per judge. In a world of internet እንደ አውሮፓውያን የዘመን ስሌት በ2014 የታተመው ዘገባ በሳይበር ጥቃት ምክንያት በዓለም ኢኮኖሚ ላይ በየዓመቱ የሚደርሰው ጉዳት $445 ቢሊዮን እንደነበረ ገምቷል። በ2012 ወደ $1.5 ቢሊዮን የሚጠጋው በኦንላይን ክሬዲትና ዴቢት ካርድ ማጭበርበር በአሜሪካ ደብዛው ጠፍቷል። ሀገራት መረጃቸው ከኮምፒውተር እንደ ጉም ተኖ ጠፍቷል። በ2018 የስትራቴጂክና የዓለም አቀፍ ጥናቶች ማዕከል CSIS ከማካፊ ጋር በመተባበር ባደረገው ጥናት መሰረት ወደ $6 ቢሊዮን የሚጠጋው የዓለም GDP 1% የሚጠጋው በሳይበር ወንጀል በየዓመቱ ደምጥማጡ ይጠፋል ሲል ደምድሟል። የዓለም ኢኮኖሚክ ፎረም በ2020 የዓለም አቀፍ ስጋት ሪፖርት እንዳረጋገጠው የተደራጁ የሳይበር ወንጀለኞች አካላት በአሜሪካ ውስጥ ከ1% በታች የመሆን እድላቸውን እየገመቱ የወንጀል ድርጊቶችን በመስመር ላይ ለመፈጸም ህብረት ይፈጥራሉ ሲል ተንብየዋል። ሃኪንግ ስንል የኮምፒውተር ሲስተሙን ሳይፈቀድለት ወይም አውቶራይዝድ ሳይሆን መግባት ማለት ነው። ወይም ደግሞ የኔትወርኩ ስንል የኢንተርኔትም ሊሆን ይችላል ወይም ደግሞ ሎካሊ ኮኔክት የሚሆኑ ኮምፒውተሮችም ሊሆን ይችላል እና እነዚህን ኔትወርክ ወይም ደግሞ ኮምፒውተር ሲስተም
አንድ ግለሰብ ሊሆን ይችላል፣ ድርጅት ሊሆን ይችላል፣ ወይም ደግሞ አውቶሜትድ ሲስተምም ሊሆን ይችላል ሳይፈቀድለት ሰብሮ ሲገባ ይሄ ሃኪንግ እንለዋለን ማለት ነው። ከዛ በኋላ ግን ወደ ሳይበር ጥቃት የሚመጣው ምን ሲሆን ነው? ሰብሮ ከገባ በኋላ ምን አይነት ድርጊቶች እያደረገ ነው? አብዛኛውን ጊዜ አሁን የመረጃ ስርቆቶች፣ ያልተፈቀደላቸውን ዳታ ወደ ሌላ ወገን ማስተላለፍ፣ ዳታዎችን ዲሊት ማድረግ፣ ከዛ በተጨማሪ እነዛን ኮምፒውተሮች አሁን በተለምዶ በዞምቢ ኮምፒውተርስ ይባላሉ ወይም ደግሞ ይሄ የቦትኔት የሚባሉ አሉ። ለራሱ ዓላማ የራሱን ፕሮግራሞች ይጭንባቸውና እነዛ ኮምፒውተሮች እነዛን የተፈለገላቸውን ነገሮች ያደርጋሉ። ሀክ ተደረገ ወይ ሰውየው የሴኩሪቲ ቫዮሌሽን ተፈጸመበት ሰውየው ወይ ሲስተሙ የምንለው የግድ ዳታ ተሰርቆ ስለተወሰደበት ብቻ አይደለም። እንደነገርኩ ሰውየው የሚልከው የብር መጠን ለአንተ የሚልከው የብር መጠን ሚስጥራዊ ነው። ያ ነገር ተጋላጭ ሆነ ማለት ሰውየው የሳይበር ሴኩሪቲ አታክ ጀስት ቪክቲም ሆኗል ማለት ነው። ያ ነገር ሚስጥራዊ መሆን አለበት ሰውየው እስካላወቀ ድረስ። ያ ማለት ኮንፊደንሻሊቲ ወይም ሚስጥራዊነት የሚለውን መርህ መጠበቅ መቻል አለበት። ሌላው ያወራነው ኢንተግሪቲ ነው። እኔ ለአንተ 500 ብር ልልክልህ ፈልጌያለሁ፣ ግን እኔ ያስገባሁት 500 ብር ነው። በሲስተሙ ላይ ባለ ችግር ለአንተ ግን 1000 ብር ገብቶልሃል። ይህም አንድ የሳይበር አታክ ታይፕ ነው which is integrity ወይም የሲስተሙን ታማኝነት የሚያጎል ነገር ነው። The police have arrested almost 50 people in connection with the crime after they stole more than $6 million. ዓለም በኮቪድ ጥላ ስር በምትሰቃይበት በዛ አስጨናቂ ሰዓት እንደ አውሮፓውያን የዘመን ስሌት በ2020 በፋይናንስ ተቋማት ላይ የሚሰነዘረው የሳይበር ጥቃት በ5 እጥፍ ጨምሮ መረጃዎቹ እንደ ጎር ተመንትፈዋል። በፋይናንስ ተቋማት ላይ የሚሰነዘረው የሳይበር ጥቃት የኮቪድ-19 ወረርሽኝን ተከትሎ በስፋት እየተስተዋለባቸው ከሚገኙ ዘርፎች መካከል የፋይናንስ ዘርፍ ቀዳሚ መሆኑን አስቀምጧል። ኩባንያው ኮቪድ ባጠላበት የመጀመሪያዎቹ 6 ወራት ብቻ መረጃ መንታፊዎች ተመንድገው ህገወጥ በሆነ መንገድ አያሌ መረጃዎች ደብዛቸው ጠፍተዋል፣ አሊያም ተመዝብረው ዓላማቸውን ስተዋል። በፈረንጆቹ አቆጣጠር በ2020 የሁለተኛው ሩብ ዓመት የተሰነዘረው የፊሽንግና ራንሰምዌር ጥቃት ሙከራ ከመጀመሪያው ሩብ ዓመት ጋር ሲነጻጸር በ64 በመቶ መጨመሩን ጥናቱ አስፍሯል። ደህንነቱ ያልተጠበቀ የዋይፋይ አጠቃቀም በ240 በመቶ የሳይበር ጥቃት ጭማሪ ማሳየቱ ጥቃቱ ዓለም አቀፍ ራስ መታት እንደሆነ አጋልጧል። ከዚህ ባሻገር በዳርክ ዌብ ላይ በስውር መቀመጥ የነበረባቸው የኮርፖሬት ሚስጥራዊ የይለፍ ቃሎች በግላጭ የመታየት መጠናቸው ከ4 እጥፍ በላይ ማሻቀቡን ኩባንያው አጋልጧል። በየዓመቱ አዳዲስ ቴክኖሎጂዎች፣ ሻጮችና የደህንነት መፍትሄዎች ይወጣሉ። ሆኖም የማያቋርጥ አዳዲስ የቴክኖሎጂ ፈጠራ ቢኖርም የሳይበር ጥቃት ክስተቶች የዜና ርዕሰ ጉዳይ ከመሆን አልወጡም። የራንሰምዌር ጥቃቶች፣ በአካውንት ላይ የሚፈጸሙ ምዝበራዎች፣ ጠለፋዎችና በሚስጥራዊ መረጃ ማከማቻ ላይ የሚፈጠርን መፋለስ ለመፍታት ብቸኛው መንገድ ተጠቃሚ ሰዎችን የአተገባበር ሂደቶችና ቴክኖሎጂዎችን ሙሉ በሙሉ የሚያቀናጁ የደህንነት ስራዎችና አቅሞችን በመተግበር ጭምር ነው። በዓለም አቀፍ ደረጃ የአርኪ12 የደህንነት አገልግሎት ምክትል ፕሬዝዳንት የሆኑት ማርክ ማንግሊሞት በበኩላቸው ሳይበር ደህንነት ኢንዱስትሪው የውጤታማነት ችግር አለበት ሲሉ አስተያየት ሰጥተዋል። ጉዳት ከማያመጡ ምንለው ኢቲካል ሃከርስ ምንላቸው ነው። እነዚህ አይነት ሃከሮች የሚጠቅሙት ሲስተሙን ለማጎልበት ሲስተም ውስጥ ያሉትን ጉድለቶች፣ ቫልነራቢሊቲዎች ኤክስፕሎይት አድርጎ ለመልካም ተግባር የሚያውሉ የሃከር አይነቶች ናቸው። ሲስተሙን ሃክ የሚያደርጉት ለበጎ ተግባር ነው ማለት ነው። ሌሎቹ ደግሞ በተቃራኒ መልኩ ሲስተሙን ሃክ አድርገው ጉዳት ለማድረስ በጉዳቱ እነሱንም ወይም ደግሞ ሌላ አካልን ተጠቃሚ ለማድረግ የሚካሄድበት አይነት እንትን አለ። ዋይት ሃት ሃከር ስንል ማለት ነው እነዚህ ኤቲካል ሃከር የምንላቸው ነው። ሃክ የሚያደርጉት ሲስተሙን የሲስተሙን ባለቤቶች ወይም የኔትወርኩን ባለቤቶች ለማጠንከር ነው። እዚህ ጋር ጉድለት አለ፣ እዚህ ጋር ጉድለት አለ፣ ስለዚህ እንደዚህ ተደርጎ ይስተካከል፣ ፓች
ይደረጋሉ እነዛ ሶፍትዌሮች ማለት ነው። እነዚህ ዋይት ሃከርስ ተቀጥረው የሚሰሩ ሊሆኑ ይችላሉ፣ ፍሪላንሰር ሊሆኑ ይችላሉ። ቴስት ያደርጋሉ የተለያዩ ሲስተሞችን። አንዳንድ ጊዜ ሪዋርድ ያገኛሉ፣ አንዳንድ ጊዜ ደግሞ ክሬዲት ያገኛሉ። ይሄንን ቮልነራቢሊቲ ይሄንን ክፍተት ይሄን ቀዳዳ ያገኙት እነዚህ ናቸው ተብሎ ማለት ነው። ብላክ ሃት ሃከርስ የምንላቸው ደግሞ እነሱ እነዚህ ለመጥፎ ዓላማ በተለምዶ ሃከር ሲባል በፊልም ወይ በሚዲያ የምንሰማቸው አይነት ሃከሮች ናቸው ማለት ነው። ተመሳሳይ ቴክኒክስ ተመሳሳይ ቱል ሊጠቀሙ ይችላሉ ከዋይት ሃከርስ ጋር። ነገር ግን ዋና ዓላማቸው ለግል ጥቅማቸው ነው፣ ዲስትሮይ ለማድረግ ነው ወይም ደግሞ ፌም ለማግኘት ሊሆን ይችላል። ሶስተኛዎቹ አይነት ደግሞ እነዚህ ግሬይ ሃት ሃከርስ የምንላቸው ምንድናቸው? በሁለቱ መሃል ናቸው። ብዙ ጊዜ ኢንቴንሽናቸው ገንዘብ ለማግኘት አይደለም ወይም ዝና ለማግኘት አይደለም። Will the next devastating attack against the United States መረጃ ጠላፊዎች የግለሰቦችን ኮምፒውተር፣ የስልክ፣ የባንክ ካርድና ማንኛውም ኢንተርኔት ላይ ያኖሩትን መረጃ በርብረው ሊዘልቁት ይችላሉ። በግለሰብ ደረጃ ሲከወን ጉዳቱ አስደንጋጭ ላይሆን ይችላል። ችግሩ በአገር ደረጃ መዋቅራዊ ጉዳት ሲያስከትል ግን በተለይ ባላደጉ ሀገራት ላይ ጉዳቱ የትየለሌ ነው። አንድ ሀገር የፋይናንስ መረጃዎቹ ከተጠለፉበት በእንብርክኩ ሊሄድ ይችላል። አንድ አየር መንገድ መረጃዎቹ ቢጠለፉበት የአውሮፕላኖች መከስከስን ጨምሮ መላ ተግባሩ ሊስተጓጎል ይችላል። በእነዚህ የጠለፋ ቀናት ውስጥም ቢሊዮን ረብጣ ዶላሮችን ሊያጣ ይችላል። ባንኮች በመረጃ ጠላፊዎች መረጃቸው ቢታወቅ አለኝ የሚሉት አንጡራ ገንዘብ ሰበሰብ ነው የሚሉት አዱኛ ሁሉ በአንድ ጀንበር ውሃ ይበለዋል። የመብራት ኃይል አቅራቢዎች ድርጅታቸው በመረጃ ቦርቧሪዎች ቢገረሰስ ሀገር በድቅድቅ ጨለማ ልትዋጥ ትችላለች። በግለሰብ ደረጃ የሰዎች የመኖር ህልውና፣ የግል መብታቸውና መረጃቸው ካለፍላጎታቸው ይበዘበዛል። ሀገራት ወሳኝ የፖለቲካና ወታደራዊ ሚስጥሮቻቸው ከጠላቶቻቸው ጆሮ እንደ ቆሎ ይበተናሉ። A late model SUV with potentially scary results. Along with the computerized controls to a blast furnace at a German steel mill. መረጃ ጠላፊዎች የግለሰቦችን ኮምፒውተር፣ የስልክ፣ የባንክ ካርድና ማንኛውም ኢንተርኔት ላይ ያኖሩትን መረጃ በርብረው ሊዘልቁት ይችላሉ። በዓለም አቀፍ ደረጃ ታምራትን የሚሰሩት የመረጃ መንታፊዎች ገና ሮጠው ያልጠገቡ ጎረምሶች እንደነበሩ ጥናቶች ያመለክታሉ። ሎትሮ ድርጊቱን የሚፈጽሙትም ድርጊቱን መፈጸም እንደሚችሉ ለማረጋገጥና እርካታን ለማግኘት ብቻ ነበር። ልክ ቤት ውስጥ የተበላሸ ቴፕ ፈታቶ መገጣጠም እንደሚያስደስተው ሰው ጊዜ በጊዜ ላይ ሰለጠነ። አመታት ሲቀያየሩ ነገሩ ቢዝነስ ቅርጽ ያዘ። ተመሳሳይ ፍላጎት ያላቸው ወጣቶች በጋራ ተሰባስበው የአንድን ድርጅት ሚስጥር መቦርቦር ጀመሩ። ዓለም ለኪስ አውላቂዎች የሰጠውን ትኩረት ለኮምፒውተር ቦርቧሪዎች ባለመስጠቱ የግለሰብ፣ የድርጅቶች፣ የባለስልጣንና ከፍተኛ የሀገር ሚስጥሮች ሳይቀሩ የመረጃ መንታፊዎች ሲሳይ ሆኑ። ቀጥሎ ደግሞ እንዲህ ያሉ አደገኛ ወጣቶች ተሰባስበው ትልቅ ድርጅት መመስረት ያዙ። የሰውን መረጃ በመፈተሽ የተጀመረ ሱስ መረጃ አዳኞችን አድኖ ወደ መያዝ ተሸጋገረ። ይህ በልጅነቱ እንቁላል ሲሰርቅ የነበረ ነውጠኛ በጎልማሳነቱ የለየለት የማፊያዎች ቡድን መሪ ሲሆን እንደማለት ነው። በዚህ ሂደት የጸረ ጥቃት ተከላካይ ኩባንያዎች ከየሀገራቱ ባሉ የኮምፒውተር ችሎታቸው ከፍ ባሉ ሰዎች አማካኝነት መመስረት ጀመሩ። ይህ ነገር እያደገ ሄደ። ሀገራት ጦርነት የሚከፍቱት የእግረኛ ጦር በመላክ ታንክ በመንዳትና ሚሳኤል በማስወንጨፍ መሆኑ የረጃ ፈጀ ቴክኒክ እስከሚመስል ድረስ የሳይበር ውጊያ ውስጥ ገቡ። ምናልባትም በመጪዎቹ ዘመናት የድሮ ሰዎች ድንበር ድረስ ሄደው ይዋጉ ነበር ተብሎ የታሪክ መጽሐፍ ሊጻፍ እንደሚችል ሳይበር ባለሙያዎች ጠቁመዋል። የሳይበር ጥቃት የደረሰበት ሀገር ተመጣጣኝ የሳይበር ጥቃት ማድረስ ይችላል። ወይም ደግሞ አንዳንድ ወንደኛ መስሪያ ቤቶችን በሚስጥር የቁልፍ ጋን በመቆለፍ ካሳ ካልተከፈለኝ ቁልፉን አልሰጥም ማለትም ይችላል። ይህ ሁሉ ስኬታማ የሚሆነው አጥቂና ተጠቂ ተመጣጣኝ የሳይበር ጡንቻ ካላቸው ብቻ ነው። አንዳንዴ ግን በታዳጊ ሀገራት ላይ የሚደርሰው የመረጃ ምንተፋ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ሞራላዊ ችግሮችን ማስከተሉ አይቀርም። ኢሞራላዊ የሆነው የመረጃ ምንተፋ አካሄድ የብዙ ሰዎችን ህይወት
አደጋ ላይ ጥሏል። በእያንዳንዱ የህይወት እንቅስቃሴዎች ውስጥ ሁሉ ቴክኖሎጂና ዘመናዊነት በሚታይባቸው ሁነቶች መረጃ መንታፊዎች የሚያሳድሯቸው አሉታዊ ተጽዕኖዎች ሰዎችን የሰብአዊ መብት ከመግፈፍም በላይ በየትኛውም ሃይማኖትና ስነ ምግባራዊ አካሄዶች የማይደገፉ ቅቡል ያልሆኑ ጽዩፍ ተግባራት ናቸው።